ረሱል አለይሂ ሰላቱ ወሰላም ሰለ ዐላ ረሱልላህ ኸዲጃን እንደተለመደው ደጋግመው ሲያወሱ ምንድነው 10 ጊዜ ኸዲጃ ኸዲጃ የሚሉት? ከሷ የተሻለ አላህ ተክቶት የለም እንዴ አለቻቸው። ረሱል በዛ መልኩ ፊታቸው ሲለወጥ አይቻል አቀም ትላለች። ፊታቸው ተቀየረ። ምን አልሻሉኝ? ተነስ በአላህ ይሁንብኝ በኸዲጃ አላህ አልተካኝም። ሰው ሲያስተባብለኝ ያመነችብኝ፣ ሲያባረኝ አስጠጋችኝ፣ በገንዘቧ ዲኑን የረዳች በኸዲጃም አላህ አልተካኝም። ወራ ኮረፉኝ ትላለች። የኩርፊያ ፊት የቅሬታ ፊት አይባቸው ነበር። ሁሌም ይናገራሉ አላህ እኮ ፍቅሯን ሪዝቅ አርጎ ሰጥቶኛል ይላሉ። ወቀድ ሩዚቅቱ ሑበሃ ነው የሚሉት። መስዋዕትነት የከፈለች ሚስት ትረሳለች? አትረሳ፣ በምንም አትተካም። አንድም ብታገባ 3ም ብትጨምር የመጀመሪያዋ ፍቅር የተለየ ቦታ አለ። የከፈለችው መስዋዕትነት ውስጥ አይፋቅም። ኸዲጃን አይደለም፣ ኸዲጃን የሚያስታውሳት ነገር ነብዩ አለይሂ ሰላቱ ወሰላም ትዝታቸው ነበር። መንገድ ላይ አንድ የመካ ላይ የሆነች ሴት በእድሜ ገፋች ረሱልን አስቆመች። ረጅም ደቂቃ ወራቻቸው። እናታችን አይሻ ጠየቀች፣ ምንድነው ረጅም ሰዓት ቆየሳ? እቺ ሴት እኮ ኸዲጃ በህይወት እያለች እኛ ቤት ትመጣ ነበራል። ልብ ብላችኋል? ወፋ ይባላል። ሰው ለገባልህ ውለታ ቃልህን አለመብላት፣ ውለታህን አለመርሳት የነብዩ አለይሂ ሰላቱ ወሰላም ባህሪ። አላህም ልፋቷን አልተወው። አንዴ ዋሻው ውስጥ እያሉ ለርሳቸው ምግብ ልታመጣ ጋሩ ሂራን ወጣችሁ ታውቃላችሁ? እዚህ አካባቢ ያለው ወንድሞች አቃል ተራራውን መውጣት ወንድ አይችለውም አይደለም ሴት። 1 ሰዓት ይወስዳል በእግር አድካሚ ነው። ያን ሁሉ አቆራርጣ ልትደርስ ስትል አላህ ጀብራኢልን ላከው። ጅብሪልን አንተ መሐመድ ኸዲጃ ወዳንተ እየመጣች ነው፣ ምግብ ይዛልሃለች አለ አላህ። ከኔ የሆነን ሰላምታ ስጣታል። ከዛም ብለህ በላት አላህ ጀነት ውስጥ በሚያምር ቤት ያበስርሻል በላት። ነብዩ አለይሂ ሰላቱ ወሰላም ኸዲጃ መጣች ፊት ለፊት ሲያገኟት አላህ ሰላም ብሎሻል አሏት። ከኔ ጋር ናችሁ? ማን ነው ሰላም ያላት? ላ ኢላሃ ኢላላህ ኢነላሃ ዩቅሪኡክ ሰላም። አላህ ሰላም ይልሻል። እናታችን ኸዲጃ ደነገጠች። ከዛም ለአላህ ምላሽ ሰጠች። አላህ ወይ አንተ ሰላም አለች። ሰላም አንተ ነህ፣ ካንተም ዘንድ ነው ሰላም። ተባረክተ ያ ዘል ጀላሊ ወል ኢክራም አለች። በጀነት አላህ በሰራት ምድር ላይ ያለ